ዓለም በስጋት ላይ ናት። በኢራንና በእስራኤል መካከል ያለው ጦርነት ወደማይመለስበት ደረጃ ተሸጋግሯል። ትናንት ምሽት ላይ በታሪክ ታይቶ የማይታወቅ የሚሳኤል ድብደባ በእስራኤል ደቡባዊ ከተሞች ላይ ተፈጽሟል። ይህ ግጭት ወዴት እያመራ ነው? ለምንስ አሜሪካ ጣልቃ ገባች? የሚለውን ዝርዝር አሁን እናያለን። ጤና ይስጥልን። ይህ ትኩረት ሚዲያ ነው። ዛሬ በመካከለኛው ምስራቅ እየታየ ያለውን እጅግ አስፈሪና ፈጣን ለውጥ እያሳየ ያለውን የኢራንና የእስራኤል ጦርነት ወቅታዊ መረጃ ይዘንላችሁ ቀርበናል። በቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ወቅታዊ ዜናዎችን በፍጥነት ያገኙ። ባለፉት 24 ሰዓት ውስጥ ኢራን ከ100 በላይ የሚሆኑ ባሊስቲክ ሚሳኤሎችን ወደ እስራኤል የላከች ሲሆን በተለይም አራድና ዲሞና በተባሉ ከተሞች ላይ ከፍተኛ ጉዳት ደርሷል። በዚህ ጥቃት ወደ 100 የሚጠጉ ሰዎች መቁሰላቸው ተረጋግጧል። በአንጻሩ እስራኤልና አሜሪካ በኢራን የኒውክሌር ጣቢያዎችና በሚሳኤል ማምረቻዎቿ ላይ መጠነ ሰፊ የአየር ጥቃት ሰንዝረዋል። ትራምፕ ኢራን የሆርሙዞች መጠን ካልከፈተች የኢራን የኃይል ማመንጫዎች እንደሚደመሰሱ የ48 ሰዓት ማስጠንቀቂያ ሰጥተዋል። በኢራን በኩል አዲሱ መሪ ሞጅታባ ካሚኒ ከተሾሙ በኋላ ግጭቱ ይበልጥ እየተባባሰ መጥቷል። ይህ ጦርነት ከሁለት ሀገራት አልፎ ለዓለም የነዳጅ ዋጋ መናርና ለቀጠናው አለመረጋጋት ትልቅ ስጋት ሆኗል። በተለይ በሊባኖስና በኢራቅ በኩል ያለው ተሳትፎ መላው መካከለኛው ምስራቅ ላይ ሊያቀጣጥለው ይችላል ተብሎ ይፈራል። የዛሬው ወቅታዊ መረጃ ይህን ይመስል ነበር። እናንተስ በዚህ ጉዳይ ምን ታስባላችሁ? ጦርነቱ በድርድር ሊቆም ይችላል ወይስ ወደ ሶስተኛ የዓለም ጦርነት ያመራል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉት። ስለተከታተላችሁ እናመሰግናለን።